የአምናው ሻምፒዮን ሊቨርፑል 500 ሚሊዮን ዶላር ነው ያወጣው። የሚገርምህ ሚኬል አርቴታ ፍርሃት ልቡ ላይ የነገሰበት አይነት ኮች ሆኖ ይሰማኛል። ምክንያቱም የዩክሬሽን አውትፑት ከፍ ማድረግ የሚችል አጫወት ስታይል እስካሁን እየተከተለ አይደለም። አርሰናል አሁንም እጅግ በጣም ተጠንቶ ጣጣውን የጨረሰ ግን ሴፍ የሆነ የአጫወት መንገድ ነው እየተከተለ የሚገኘው። የሊቨርፑል ችግር አርኒ ስሎት በአንድ ጀንበር ልክ እንደ ጸጉሩ ሁሉ የታክቲካል አንደርስታንዲንጉን ሉዝ አድርጎ አይደለም። የሊቨርፑል ትልቁ ችግሩ ሬስት ዲፌንስ ነው። የአሌክሳንደር አይዛክ ዝውውር ከ100 ምናምን ሚሊዮን ፓውንድ አካባቢ የወጣበት የ9 ቁጥር በ11 ሳምንታት ውስጥ እዚህ ገባ የሚባል ኢምፓክት ማሳደር አልቻለም። ሰላም ጤና ይስጥልን። ይህ የሃፍ ታይም የፉትቦል ፖድካስት ነው። በቀጣይ 15 ደቂቃዎች የእንግሊዝ ፕሪሚየር ሊግ የ11 ሳምንታት ጉዞ ምን ይመስል ነበር የሚለውን የተወሰኑ ክለቦችን ፒክ እያደረግን ለማየት እንሞክራለን። አብራችሁ ቆይታ ማድረገው እኔ ፈይሰል ከድር ነኝ። እንግዲህ መጀመሪያ ላይ የምናገኘው የፕሪሚየር ሊጉን መሪ የሆነው አርሰናል ነው። እንግዲህ መድፈኞቹ 11 ጨዋታዎችን አድርገው 8ቱን አሸንፈው በሁለቱ አቻ ወጥተው አንድ ጊዜ ብቻ ሽንፈትን አስተናግደው እንግዲህ ፕሪሚየር ሊጉን በ4 ነጥብ ልዩነቶች ከማንቸስተር ሲቲ በላይ ሆነው የመሩ ነው ወደ ኢንተርናሽናል ብሬክ ያመሩት። እንግዲህ የሰሜን ለንደኖቹ አርሰናሎች 20 ጎሎችን ማስቆጠር ችለዋል። 5 ጎሎች ብቻ ነው ኮንሲድ ያደረጉት። በሂደቱም 7 ክሊንሺቶችን ማስመዝገብ ችለዋል። ይህም ቡድኑ ምን ያህል በመከላከሉ ረገድ ለፍጹምነት የቀረበ ጥንካሬ እንዳለው ያስመለክተናል። ባክላይኑ ወይም ደግሞ የተከላካይ ክፍሉ እስካሁን ድረስ በ9 የፕሪሚየር ሊግ ጎሎች ላይ ቀጥተኛ ተሳትፎችን ማበርከት ችሏል። የማርቲን ዙቢሜንዲን እና የዴክላን ራይስ ጎል ኮንትሪቢዩሽኖችን ደግሞ የጨመረ እንደሆነ ይሄ ቁጥር ወደ 15 ከፍ ብሎ እናገኘዋለን። አርሰናል በየጨዋታው 1.8 ጎሎችን ያስቆጥራል። በምትኩ ደግሞ በየጨዋታው ከአንድ በታች ወይም 0.5 ጎሎች ብቻ ነው የሚቆጠሩበት። ስለዚህ ይሄ ቲም በሊጉ ከፍተኛ ጎሎችን በማስቆጠርም ሆነ ጥቂት የሆኑ ግቦችን በማስተናገድ ቀዳሚ ቡድን እንደሆነ መመልከት እንችላለን። ሌላው በማጥቃቱ ረገድ ቪክቶር ዮኬሬሽ እንደመጨመሩ የጎል መጠኑ አብሮ ባይጨምርም 4.7 ሾት ኦን ታርጌቶችን ወይም ኢላማቸውን የጠበቁ ሙከራዎችን በየጨዋታው ያደርጋል። የአርሰናል የመጀመሪያው እንግዲህ የግብ ማግኛ መንገዱ የቆሙ ኳሶች ወይም ሴት ፒስ እንደሆኑ አሁንም በዚህ ሲዝን እየተመለከት እንገኛለን። ካስቆጠራቸው ወደ 20 አካባቢ ጎሎች 10 ወይም ከግማሽ በላይ የሚሆኑት የተገኙት ከእጅ ውርወራ፣ ከኮርና፣ ከፍጹም ቅጣት ምትና ከቅጣት ምቶች ነው። ይሄ አሁን እንግዲህ በከፍ ባለው የፉትቦል ሌቭል ላይ በስፋት እየተመለከት ነው የምንገኘው የግብ ማግኛ መንገድ ነው። ሌላው አርሰናል ከኦፕን ፕሌይ የሚያገኛቸው የኳሶች ቁጥር የጎሎች ቁጥር እየቀነሰ ይመጣል። ከሌሎቹ ቡድኖች አንጻር ለክፋት የሚሰጥ እንዳልሆነ መመልከት እንችላለን። ሌላው ባለፉት 11 ሳምንታት የተመለከትነው የአርሰናል ቆንጆ ብለን ልናነሳው የምንችለው ኳሊቲ ቢሆን ከሁሉም የሜዳ ክፍል ላይ ነው ግቦችን የሚያገኘው። የተከላካይ ክፍል ተጫዋቾቹ ግብ ያስቆጥራሉ። የነ ገብርኤል ማጋሌሽ እንቅስቃሴ እንግዲህ እስካሁን ድረስ በ2020 እንግሊዝ ፕሪሚየር ሊግን ከተቀላቀለ በኋላ ግቦችን በማስቆጠር በአምስቱ ታላላቅ የአውሮፓ ሊጎች ቀዳሚው ሴንተር ባክ መሆኑን እያየን ነው። ሳሊባም ጎሎቹ ላይ ቺፒን ያደርጋል። የነ ጁሪየን ቲምበርም ተሳትፎም ልክ በዛው ልክ የሚቀመጥ ነው። እንደ ማጋሌሽ ባይሆንም የሪካርዶ ካላፊዮሪ በማጥቃቱ ላይ ያለው አስተዋጽኦ እንደውም እስከ 6ኛው ሳምንት ድረስ በርካታ ታቾችን በተጋጣሚ ሳጥን ክልል ውስጥ ማድረግ የቻለው የአርሰናሉ ቀዳሚው ተጫዋች እሱ እንደነበረ ተመልክተናል። ከዚህ በተጨማሪ ሌላኛው ልንመለከተው የሚገባው ነገር አርሰናል በመከላከሉ ረገድ ብቻ ሳይሆን በሁሉም የጨዋታ ፌዞች በመከላከል በማጥቃት እንዲሁም ኢንቢቲዩን ያሉ የሽግግር ሞመንቶች ላይ በሊጉ ብቻ ሲሆን የአውሮፓ እጅግ አስፈሪው ስትራክቸራሊ በጣም ጠንካራ እያንዳንዱ ተጫዋቾች ታክቲካሊ ያላቸው ዲሲፕሊን ፐርሰናሊ ኃላፊነቶቻቸውን የሚወጡበት መንገድ በጣም የላቀ መሆኑን የ11 ሳምንታት እንቅስቃሴው ይነገርናል።
በአርሰናል በኩል በተወሰነ ደረጃ ሊነሱ የሚችሉ ኔጌቲቭ ነገሮች ቢኖሩ የመጀመሪያው የጉዳት መጠኑን በሜዳ ላይ ብቻ ሳይሆን በትሬኒንግ ወቅት የሚከሰቱ የጉዳት መጠኖችን መቀነስ ላይ ዘንድሮም ቡድኑ ይህንን ችግር እንዳልፈታው እየተመለከትን ነው። ለምሳሌ ኖኒ ማዱኬን መመልከት እንችላለን። የካይ ሃቨርትዝ ጉዳት እንዲሁም ሪከርሲቭሊ እየተመላለሰበት የሚገኘው ጉዳት ከሚጠበቅበት አስተዋጽኦ ወደ ኋላ እያስቀረው የሚገኘው የማርቲን ኦዴጋርድን የፊትነስ ጉዳዮች መመልከት እንችላለን። ጋብርኤል ሄሱስ እስካሁን ድረስ ለዚህ ቡድን የሚጠበቅበትን ግልጋሎት መስጠት ካቆመ ኦልሞስት ወደ ሁለተኛ ሲዝኑ እየመጣ ይገኛል። ይሄም የመጀመሪያው እግር ኳስ የፊዚካል ንክኪ ስፖርት ነው። ነገር ግን ጉዳቶች ማኔጅ የሚደረጉበት ተጫዋቾች ሪከቨር የሚያደርጉበት መንገድና አሰልጣኞች ከጉዳት መልስ ወደ ሜዳ ተጫዋቾቻቸው የሚመልሱበት መንገድ ላይ ሙሉን ኃላፊነት እንግዲህ አስቀድመን የምንሰጠው ለኮቾቻቸው ነው የሚሆነው። ከዛ በተጨማሪ የተወሰኑ ኢንዲቪጁዋሎችን እንመልከት ያለ እንደሆነ በአርሰናል በኩል ከተደረጉ ዝውውሮቹ የማርቲን ዙቢሜንዲ አይነት እንግዲህ ኦልሞስት ለፐርፌክሽን የቀረበ አይነት ግልጋሎት እየሰጠ ያለ ዝውውር መጥቀስ የሚቻል አይመስለኝም። ይሄ ተጫዋች ከሪያል ሶሲዳድ ከመጣበት ጊዜ አንስቶ በጣም ናቹራል የሆነ ኢንቴግሬሽን ነው ከቡድኑ ጋር ለመዋሃድ የቻለው። ለተከላካይ ክፍሉ ሽፋን የሚሰጥበት ለዴክላን ራይስ እና አብረው ለሚጫወቱት የአማካይ ክፍል አጋሮቹ ነፃነትን ኦፈር እያደረገ ያለበት መንገድ ለምን ሚኬል አርቴታ ይህንን ተጫዋች ለማስፈረም እነዛን ሁለት የዝውውር መስኮቶች በዛ ደረጃ መጠቀም እንደጀመረ ያሳየናል። ቀዝቀዝ ያለ ቢሆንም የነ ኤዜ አስተዋጽኦ ለክፉ የሚሰጥ አይደለም። በተለይ ደግሞ ያቺ የማንቸስተር ሲቲ ጨዋታ ላይ ያደረጋት የአቻነቷን ያስገኘችው ፓስ ምን ያህል ተጫዋቹ ዲፌንሶችን አሎክ ማድረግ እንደሚችል በጭንቅ ጊዜ ሶሉሽንን ኦፈር ማድረግ እንደሚችል ያሳየን ነበረ። ለማጠቃለል ያክል አርሰናል ዘንድሮም የእንግሊዝ ፕሪሚየር ሊግን በሻምፒዮንነት ለማጠናቀቅ ትልቅ ግምት የሚሰጠውም ከሚሰጠውም ግምት በዘለለ የሚያሳየው ፐርፎርማንስ ለዛ ዝግጁ መሆኑን የሚያሳዩ የመክፈቻ 11 ሳምንታትን ያስመለከተን። እኔ በግሌ ለአርሰናልና ሚኬል አርቴታ ላይ ላነሳው የሚችለው ከዋንጫ ሊያስቀራቸው የሚችለው ብቸኛ ነገር ሚኬል አርቴታ ፍርሃት ልቡ ላይ የነገሰበት አይነት ኮች ሆኖ ይሰማኛል። ምክንያቱም በ22-23 ሲዝን ላይ በ8 ነጥቦች ልዩነት ፕሪሚየር ሊጉን ሲመራ ቆይቶ ለ248 ቀናት ፕሪሚየር ሊጉን ካናት ሆኖ ሲመራ ቆይቶ ዋንጫውን በማንቸስተር ሲቲ ሲነጠቅ ከተመለከተ በኋላ እጅግ በጣም ጥንቃቄ የተሞላው ዲፌንሲቭ ፈርስት የሆነ ቡድን ነው ለመገንባት የተነሳው። ከዛም በኋላ እያንዳንዱን ኤረር ኦፍ ማርጂንሶችን ማጥበብ ችሏል። ሆኖም ግን ያ ወደ መጨረሻው ወደ ሰሚቱ ሊያደርሰው አልቻለም። ዘንድሮ የተሻለ ደረጃ ላይ ያለ ይመስላል። አሁንም ግን አብዛኞቹን ጎሎች እያገኘ የሚገኘው ከተከላካይ ወይም ደግሞ ለመከላከል ላይ ጠንካራ ተጫዋቾቹ የሚያበረክቱለት የጎል አስተዋጽኦ ነው እንጂ የፊት መስመሩን ዩቲላይዝ እያደረገ ያለበት መንገድ የኩሬሽ እንደማስፈረሙ የቡድኑን ያጨዋወት መንገድ ለሱ በተመቸ ደረጃ ሙሉ በሙሉ ቀጥተኛ ማድረግ ባይሆንም ግን የኩሬሽን አውትፑት ከፍ ማድረግ የሚችል አጨዋወት ስታይል እስካሁን እየተከተለ አይደለም። ከግራና ቀኝ መስመር የሚነሱ ተጫዋቾቹ እና ትሮሳርድን መመልከት እንችላለን። ሳካን፣ ኖኒን፣ ማርቲኔሊን፣ ኤዜን የሚጠቀምበት መንገድ የቡድኑን ፕሮግሬሲቭነስ የቡድኑን የማጥቃት መንገድ ኳስን ወደ ተጋጣሚ የአደጋ ቀጠና በፍጥነትና አስፈሪ በሆነ የአጨዋወት ፓተርን የመውሰድ መንገድ ነው እንጂ አጨራረሳቸው ላይ የፊት መስመር ተጫዋቾቹ ላይ ከፍ ያለ ጫና የሚያሳድር አጨዋወትን እየተከተለ አይደለም ብዬ በግሌ አስባለሁ። ሜቢ በሲዝኑ መጨረሻ ሜይ 26 ላይ ልሳሳት እችላለሁ። ሌላኛው አንድ አሰልጣኝ ሪስክ መውሰድ አለበት። እያንዳንዱ ጨዋታ ተጠንቶ
የታክቲካል ቦርድ ላይ በተቀመጠው ልክ ሜዳ ላይ ተገበር ይችላል። በዛ ሰዓት ደግሞ የተጫዋቾች ኢንዲቪጁዋል ኳሊቲ የግድ ወጥቶ እየተመራ የነበረን ቡድን አቻ ማድረግ፣ አቻ የነበረን ቡድን ደግሞ ወደ አሸናፊነት የማምጣት ስነ ልቦናንና ሪስፖንሲቢሊቲን መሸከም የሚችሉ ተጫዋቾችን አንድ አሰልጣኝ የግድ ማፍራት አለበት። በዛም መልኩ ደግሞ አርሰናል አሁንም እጅግ በጣም ተጠንቶ ጣጣውን የጨረሰ ግን ሴፍ የሆነ ያጫወት መንገድን ነው እየተከተለ የሚገኘው። የሚደረጉበትን የሙከራዎች ቁጥር የሚቆጠሩበትን የጎሎች መጠን ኦልሞስት 60-70-80% ልንል በምንችለው ደረጃ መቀነስ ችሏል። ነገር ግን የሚያስቆጥራቸውን የጎል መጠኖች ከፍ በማድረጉ በኩል ያለበት ድካም ምናልባትም ከኋላው አንገቱ ላይ የሚተነፍሰው ማንቸስተር ሲቲ እንደመሆኑ የዴጃvu እንዳያስመለክተን ያሰጋኛል። ከአርሰናል ላይ እነዚህ ነገሮች ካነሳን በቀጣይ ደግሞ ወደ ብዙ ችግሮች ወዳሉበት ወደ ሊቨርፑል እንሄዳለን። እሺ ወደ ሻምፒዮኑ ሊቨርፑል የሄድን እንደሆነ ብዙ እንግዳ የሆኑ ነገሮችን ነው የምናገኘው። የሊቨርፑል ቤት አርኒ ስሎት የርገን ክሎፕን ተክቶ ወደ ፕሪሚየር ሊጉ በመጣበት ሲዝን በደንብ ዶሚኔት አድርጎ በተለይም ደግሞ እድሜ ለመሐመድ ሳላ ጥበበኛ ግራ ምስጋና ይገባና ፕሪሚየር ሊጉን ዶሚኔት አድርጎ ነበር ሻምፒዮን መሆን የቻለው። ያም አለበቃ ብሎት እንግዲህ ክረምት ላይ እነዛን ሁላ ተጫዋቾች ኦልሞስት ወደ 500 ሚሊዮን ፓውንድ የሚጠጋ የዝውውር ወጪ አውጥቶ ነው እነዛን ዝውውሮች መፈጸም የቻለው። ሁለት የፊት አጥቂዎችን በሂጎ ኢኪቲኬ እና አሌክሳንደር አይዛክን አስፈርሟል። ሁለት በጣም ቆንጆ ፖቴንሻል ያላቸው ጥሩ ፐርፎርማንስ ማድረግ እንደቻሉ ፕሩቭ ያደረጉ ፉልባኮችን ማስፈረም ችሏል። ሚሎስ ኬርኬዝን እና ጀረሚ ፍሪምፖንግን። ከዛም ደግሞ አውሮፓ ላይ ካሉ ምርጥ 10 ቁጥሮች ምርጥ ክሪኤቲቭ ሚድፊልደሮች ለጥቂት ለማንባል ሰዎች ደግሞ እጅግ ማጀስቲካል የሆነ የፕሌይ ሜኪንግ ኤቢሊቲ ያለው ፍሎሪያን ቨርትስን ደግሞ ከባየር ሌቨርኩሰን አምጥቶ ነው ሲዝኑን የጀመረው። ከመጀመሪያው ጨዋታ አንስቶ ግን ሊቨርፑል እጅግ በጣም ትልቅ ችግር እንዳለበት መመልከት ጀምረን ነበር። ያም ቡድኑ እጅግ በጣም በርካታ ጎሎችን ኮንሲድ የሚያደርገው ግቦችን የሚያስተናግድ ቡድን መሆኑ ብቻ ሳይሆን አብዛኛው የሊቨርፑል ደጋፊ የፉትቦል ተመልካችና የስፖርት ሰዎች ጋዜጠኞች አንድ ሚስ ያደረጉት ያለ መልከታ ቢኖር የሊቨርፑል ችግር አርኒ ስሎት በአንድ ጀንበር ልክ እንደ ጸጉሩ ሁሉ የታክቲካል አንደርስታንዲንጉን ሉዝ አድርጎ አይደለም። ተጫዋቾቹም አርኖልድ ስለሌለ ወይ ሳላ ስለደከመ ሳይሆን የሊቨርፑል ትልቁ ችግሩ ሬስት ዲፌንስ ነው። ባጭሩ ሬስት ዲፌንስ ማለት አንድ ቡድን ለማጥቃት በሚሄድበት ጊዜ ከግብ ጠባቂ ውጪ ያሉትን 10ሩን አውትፊልድ ተጫዋቾች በሙሉ ለማጥቃት እንቅስቃሴው ኮሚት አያደርግም። ይሄም ማለት ለምሳሌ ከ5-6 የሚሆኑት ተጫዋቾች በማጥቃቱ እንቅስቃሴ ወቅት የተጋጣሚ የሜዳ ክልል ላይ ወይም 16-50 ሳጥን አካባቢ ጊዜያቸውን ቢያጠፉ የሚያደርጉት እያንዳንዱ የጎል ሙከራ ወደ ግብነት የሚቀየር አይሆንምና ለካውንተር አታክ ተጋላጭ መሆናቸው አይቀርም። ካውንተር አታኩ ላንች በሚደረግበት ጊዜ ሳይሆን ለማጥቃት በሚሄዱበት ጊዜ የዲፌንሲቭ ስትራክቸራቸውን በደንብ ተዘጋጅቶበት መሄድ አለባቸው። ይሄ ማለት ለምሳሌ ቀደም እንዳነሳነው አርሰናል ቤት እጅግ በጣም የሚገርም የዲፌንሲቭ ሶሊዲቲ ያለ ስትራክቸሩ ኦልሞስት አንከን አልባ ነው ስንል ሁለት ሴንተር ባኮቹ ግብ ጠባቂው ዴቪድ ራያ እና የአማካይ ተከላካይነትን ከሚጫወቱት አማካዮች አንደኛቸው ስፔሻሊ ዙቢሜንዲ ከአይዘር ፉልባኮች አንደኛቸው ሆነው ከ4 እስከ 5 የሚሆኑ ተጫዋቾች ለሬስት ዲፌንስ ወይም ከማጥቃት ወደ መከላከል የሚደረገውን ሽግግር በሚገባ ኮምፕሊት ለማድረግ ተዘጋጅቶ ይጠብቃሉ። ይሄንን ቤት ሊቨርፑል ቤት መመልከት አንችልም። ምክንያቱም ግብ ጠባቂው አለ፣ ከዛ ሁለቱ ሴንተር ባኮች አሉ። እጅግ በጣም ከፍ ያለ ሃይላይን ተጠቅመው ነው የሚከላከሉት። ግራና ቀኝ ላይ ያሉት ፉል ባኮች ከመከላከል ይልቅ ለማጥቃት በጣም የተመቹ የበዛውን ጊዜያቸውን በሜዳው የላይኛው ክፍል ላይ ማሳለፍን የሚመርጡ ናቸው።
ከተከላካዮች ፊት ለፊት ደግሞ ተሰልፈው የምንመለከታቸው አማካዮች የስድስት ቁጥር ሚናን ከመወጣት ይልቅ ኳስን ማደራጀት፣ ማጥቃትን ማሳላጥ፣ ፋሲሊቴት ማድረግ የሚመቻቸው 8 10 በሁለቱ መሃል ኢንቢትዊን ያሉ ተጫዋቾች ናቸው። ከመከላከል ወደ ማጥቃት የሚደረገውን ሽግግር ማሳመር የሚችሉት እነዚህ ተጫዋቾች በመልሱ ግን ላለው የመከላከል ሽግግር የሚያስችል ፍጥነት አብዛኞቹ ላክ ያደርጋሉ። ከዚህ በፊት ሊቨርፑል ከነ ቦቢ ፊርሚኖ ጊዜ ጀምሮ ኢቨን እስከነ ዳርዊን ኑኔዝ በነበሩበት ጊዜ ድረስ ከፊት መስመር ተጫዋቾቹ በደንብ ፕሬስ የማድረግን ወደ ኋላ ተመልሶ ቦታን ከቨር የማድረግን ግልጋሎት ያገኙ ነበር። በዚህም የተነሳ ነው አሁን ሊቨርፑል ግቦች ሲቆጠሩበት የመጀመሪያው ከበርንማውዝ ጋር ሲደረግ የነበረውን ጨዋታ እንኳን ለመመልከት ያክል ቨርጂል ቫን ዳይክ እና ኢብራሂም ኮናቴ ጀርባቸውን ለኳስ ሰጥተው ወደ ኋላ እየተመለከቱ ነው። ያ ማለት በጣም ኤክስፖዝድ ይሆናሉ። ስለዚህ ከማጥቃት ወደ መከላከል በሚደረገው ሽግግር ጊዜ እንደሌሎቹ ቡድኖች ሴንተር ባኮች ከፉል ባኮቻቸውና ሚድፊልደሮቻቸው ማግኘት የሚገባቸውን ከለላ ማግኘት የሚያስችላቸውን የሬስት ዲፌንስ ስትራክቸር አሰልጣኙ እየሰጡ ስላልሆነ አንደኛ፣ ሁለተኛ ደግሞ ለዛ የሚሆን የታክቲካል ሱቲቢሊቲ ታክቲካሊ የመከላከል ሽፋን የተዘጋጁ ተጫዋቾች የሌላቸው በመሆኑ ምናልባት ከዋታሩ ኢንዶ ውጪ ተፈጥሯዊ 6 ቁጥር የሆነ የሊቨርፑል አማካይ ፈልገ ማግኘት አንችልም። የፉልባኮቻቸው ሚና አታክ ፈርስት ከመሆኑ አንጻር ከነ ሮበርትሰን ሊሰጣቸው የሚችላቸውን አይነት ግልጋሎት የሚሰጥ የፉልባኮች የሌላቸው መሆናቸው፣ ከዛ ሲቀጥል የአሰልጣኙ የዝውውር ውሳኔዎች በሙሉ አውት ኤንድ አውት የማጥቃት እንቅስቃሴዎች ላይ መሆኑን የተመለከተ እንደሆነ የሊቨርፑል የሬስት ዲፌንስ ችግር ምናልባትም እስከ ጃንዋሪ ድረስ ሊቀጥል የሚችል ችግር እንደሆነ መመልከት እንችላለን። ከዛ በተጨማሪ ቡድኑ ላለፉት 7-8 ሲዝኖች ከመሐመድ ሳላ ሲያገኘው የነበረውን የተረጋገጠ ውጤታማ የሆነ ግልጋሎትን በእነዚህ 11 ሳምንታት እየተመለከትን አይደለም። ከ11 ጨዋታዎች ሊቨርፑል 6ቱን አሸንፏል፣ 5ቱን ተሸንፏል። የሚገርመው የመጀመሪያ ተከታታይ 5 ድሎቹን ያስመዘገበው ከመክፈቻ ሳምንት አንስቶ ነው። ባለፉት 6 ጨዋታዎቹ ደግሞ 5ቱን ተሸንፏል። የመጨረሻ ጨዋታው ላይ ከማንቸስተር ሲቲ ጋር የነበረው ፍልሚያ ምናልባትም ባለፉት 10 ዓመታት የተመለከትነው ማንቸስተር ሲቲ ፊት የቀረበው ደካማው ሊቨርፑል ሆኖ እናገኘዋለን። በዚህ የሊቨርፑል ግን ውጣ ውረድ በበዛበት ሲዝን ውስጥ በፖዚቲቭ ከምናነሳቸው ተጫዋቾቻቸው መካከል አዲሱ ፈራሚ ሂጋው ኢኪቲኬ ጎሎችን ከማስቆጠር በዘለለ በጥልቀት ተመልሶ ኳስን ለማደራጀት ለቡድን ተጋሪዎቹ በተለይም ደግሞ በዲያጎናል ስፔስ ላይ ለሚጫወቱ ተጫዋቾች ስፔስ ለመፍጠር የሚሞክርበት መንገድ በጣም ቆንጆ ሆኖ እናገኘዋለን። ሊቨርፑል ምን ሊያደርግ ሲፈልገው እንደነበረ እስካሁን በእንቆቅልሽ የሆነብኝ የአሌክሳንደር አይዛክ ዝውውር የወጣበት የዝውውር ሂሳብ ሙሉ ክረምቱን እንዴት ኒውካስልንም ሆነ መርሲሳይድን ሲያምስ የነበረ ዝውውር እንደሆነ ሁላችን የምናስታውሰው ነው። ከመጣም በኋላ ግን እድሎችን በሚያገኝበት ጊዜ መጠቀም በጣም እየተሳነው ያለ ተጫዋች ነው። የፊትነስ ችግሩ አሁንም አብሮታል። እንግዲህ ከ100 ምናምን ሚሊዮን ፓውንድ አካባቢ የወጣበት የ9 ቁጥር አጥቂ እስካሁን ድረስ በ11 ሳምንታት ውስጥ በፊትነስም ሆነ በፐርፎርማንስ ኢሹ ምክንያት ምንም አይነት እዚህ ገባ የሚባል ኢምፓክት ማሳደር አልቻለም። የሊቨርፑል ደጋፊዎች ግን አንድ በውስጣቸው ሊደሰቱበት የሚገባ ተጫዋች ካላቸው ያ ተጫዋች ለእኔ በግሌ ዶሚኒክ ሶቦስላይ ነው። ከዚህ በፊት በሰራሁት አንድ ፕሮግራም ላይም ለማንሳት ሞክሬያለሁ። ይሄ ተጫዋች በጣም ፒውር የሆነ የክሪኤቲቭ ሚድፊልደር ነው። በአርቢ ላይፕዚግ ቤትም በነበረው ቆይታ አሁን ከሃንጋሪ ብሔራዊ ቡድን ጋርም የሚያሳየን እንቅስቃሴ በሙሉ በጣም ቆንጆ የ8 ወይ የ10 ቁጥር ተጫዋች መሆኑን ነው የሚያሳየን። ሆኖም ግን የፍሪምፖንግን ጉዳት ተከትሎ በቀኝ ፉልባክ ላይ እየተወጣ ያለው ሚና ተጫዋቹ ራሱን ያዘጋጅበት መንገድ በየትኛውም የመጫወቻ ሚና በየትኛውም የሜዳ ስፍራ ላይ ለመጫወት ራሱን ያዘጋጀ ዲሲፕሊን እንደሆነ ፐርፎርመር እንደሆነ አሳይቶናል። ሊቨርፑል በዚህ ሲዝን ካስመዘገባቸው ጥሩ እንቅስቃሴዎች ጀርባ
የዶሚኒክ ሶቦስላይ ላይ ታታሪነትን በደንብ እናገኘዋለን። አርሰናል ላይ የሚያስቆጠራትን ያቺን የውብ የቅጣት ምት ጎል የምናስታውሰው ነው የሚሆነው። እንግዲህ በሁለቱ የፕሪሚየር ሊግ ታላላቅ ቡድኖች ላይ የመጀመሪያዎቹን የእንግሊዝ ፕሪሚየር ሊግ 11 ሳምንታቸው ምን ይመስላል ብለን ለመዳሰስ የሞከርንበት ፕሮግራማችን እቺን ትመስል ነበር። በቀጣይ ቀን ደግሞ የማንቸስተር ሲቲ እና የማንቸስተር ዩናይትድ የመክፈቻ 11 ሳምንታት ምን ይመስላሉ የሚለውን እንግዲህ እንደዚህ እየከፋፈለ ወደ እናንተ ምናቀርብላችሁ ይሆናል። አብራችሁ ቆይታ አድርጌ የነበርኩት ፋይሳ ከድር ነበርኩኝ። አመሰግናለሁ።